ሰላም ጤና ይስጥልኝ። እሱ ባለው ካሊ ሰሎሞን from EKS Sales and Marketing። ዛሬ የምንወያየው የሽያጭ ሙያተኞች ስለሚሰሯቸው 5 ስህተቶች ነው። እያንዳንዳቸውን በደንብ እናያለን። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አብሮነታችንን እናሳድግ። ቀጥታ ወደ ውይይቱ ስገባ እንግዲህ የሽያጭ ሰራተኛ ሊሰሯቸው ከሚችሉ 5 ስህተቶች መካከል የመጀመሪያውና አንደኛው ቶኪንግ ቱ ማች ኢንስቴድ ኦፍ ሊስኒንግ፣ በጣም ብዙ ማውራት ከማዳመጥ ይልቅ ብዙ ማውራት። ቤዚካሊ ሴልስ ማን ማድረግ ያለበት ምንድነው? 80% ሰዎቹ ከስተመሮቹ እንዲያወሩ እድል መስጠት አለበት ማለት ነው። በአጠቃላይ ሴልስ ማለት ማውራት ሳይሆን ማዳመጥ ቤዚክ ነገር መሆኑን መረዳት ያስፈልጋል ማለት ነው። ስለዚህ ይሄንን ነገር የሚያውቅ ሰው ያው ከስተቱ ይማራል ማለት ነው። በአጠቃላይ ግን ከማውራት ይልቅ ማዳመጥ በሴልስ ላይ ሞር ቫልዩ ያለው። ሁለተኛው ቶኪንግ አባውት ፊቸርስ ኢንስቴድ ኦፍ ሶሉሽን። አንዳንዴ ቤዚካሊ ስለ ፓኬጂንግ ወይም ደግሞ ስለ አለው ስትራክቸር ከማውራት ይልቅ ሊሰጠው ስለሚችል ሶሉሽን ወይም ደግሞ ሊፈታው ስለሚችለው ችግር ማውራት ነው የሚያስፈልገው። ቢኮዝ ይሄ ፊቸር ማለት በአጠቃላይ ይሄ ፊዚካል አፒራንሱ ላይ ብዙ ጊዜ መፍጨት ማለት ለከስተመሩ ያን ያህል ቫልዩ የለውም። ቢኮዝ እንደ ሴልስ ምን እንደምንሸጠው ፕሮዳክት ሳይሆን ሶሉሽን ነው። ስለዚህ ችግሩን ሊፈታ እንደሚችል ማሳየት፣ የምንሸጠው ፕሮዳክት ችግር ፈቺ መሆኑን ወይም ደግሞ የከስተመራችንን ዲማንድ ታርጌት ማድረግ መቻሉን ማስረዳት ነው እንጂ ስለ ፊቸርስ ማውራት ኢትስ ናት ኢምፖርታንት። ሶስተኛ ኖት አንደርስታንዲንግ ከስተመርስ። አንዳንዴ ከስተመሮቻችንን አንደርስታንድ ማድረግ አለብን። ምን ማለት ነው? የከስተመሮቻችንን ስቲንግ ፖይንት መረዳት ያስፈልጋል። ከስተመሮቻችን ምን እንደሚፈልጉት፣ ምን ላይ ነው ያሉት፣ አሁን እኛን እየተረዱን ነው ወይ፣ ስታተሱን እኛ እነሱን ለማስረዳት ምቹ ጊዜ ላይ ነው ወይ ያለ ነው የሚለውን ነገር በአጠቃላይ እንግዲህ ኮሚኒኬት ስናደርግ በደንብ እንዲረዱን የከስተመሮችንን ሲቹዌሽን አንደርስታንድ ማድረግ ተገቢ ነው የሚሆነው ማለት ነው። ስለዚህ ዝም ብሎ ሄዶ ማውራት አይደለም፣ የከስተመሮችንን ስታተስና ሲቹዌሽን ማየት ወይም ደግሞ ያሉበትን ነገር መረዳት ተገቢ ነው። በአጠቃላይ ደግሞ የእነሱን ቤዚክ ነገር ወይም ቤዚክ ችግር ለመረዳት ከስተመሮችንን አንደርስታንድ ማድረግ ያስፈልጋል። ከስተመር አንደርስታንዲንግ ስንል ማለት ነው የከስተመሮችን ኒድ መረዳት ማለት ነው። አንዳንዴ ምን ይሆናል መሰላችሁ፣ ኒዳቸውን ካልተረዳን ልንግባባ አንችልም። ስለዚህ ከስተመር ኒድስ አንደርስታንድ ማድረግ ያስፈልጋል ማለት ነው። ሌላ አራተኛው ስህተት ፊር ኦፍ ሪጀክሽን፣ ሪጀክሽን መፍራት። ሪጀክሽን በነገራችን ላይ ፓርት ኦፍ ሴል ነው ማለት የሽያጭ አንዱ አካል ነው። ሬዚስታንስ የሽያጭ አንዱ አካል ነው። ሪጀክት ተደረክ ማለት ሽያጭ አቁምክ ማለት አይደለም፣ ወይም ሽያጭ አቁም እንደማለት አይደለም። ከሪጀክሽን በኋላ የሚመጣውን ሪሌሽንሺፕ ለመጠቀም መሞከር ነው ያለብን። ስለዚህ ምን ማድረግ ያለብን? ሪጀክት ስትደረግ ያንን አጋጣሚ ወደ ኦፖርቹኒቲ መውሰድ ማለት ነው። ሃንድሊንግ ሪጀክሽን ማለት በጣም የአንድ ሴልስ ኪ ካራክተር ነው። ስለዚህ ያንን ነገር ሃንድ ኦቨር አድርግ። በአጠቃላይ ግን ሴልስ የምንለው በሪጀክሽን በሬዚስታንስ ካልሆነ በስተቀር ዴሊቨሪ እኮ ነው የሚሆነው። ሪጀክት ያደረጉን ሰዎች ኮንቪንስ አድርገህ ሪጀክት ያደረጉን ደንበኞች ኮንቪንስ ማድረግ ከቻልክ ዩአር ሴልስ ማን። አለበዛ ግን አይ ሪጀክሽን የምትፈራ የሆነ ነገር ኮመንት ሀሳብ ሲሰጡ የምትፈረግ ከሆነማ በመሰረቱ አንተ ምን የለህም፣ ኮንፊደንስም የለህም፣ ፕሮዳክት ኖሌጅም የለህም ማለት ነው። ስለዚህ ከከስተመሮች ሪጀክሽን አመጡ ማለት በነገራችን ላይ ምንድን ነው አንተ ጋር ያለውን ነገር ለመረዳት ራሱ ኦፖርቹኒቲ ይፈጥርልሃል፣ ለማስረዳት መንገድ ከፈቱልህ ማለት ነው። ሪጀክሽን እኔ እንደ ሴልስ ሙያተኛ መረዳው ይሄን። አብዛኛው ሰው ግን ምን ያደርጋል? ልክ ሪጀክሽን ሲነሳ መደንገጥ። ዛትስ ኖት ጉድ። ሪጀክሽን ኢዝ አን ኦፖርቹኒቲ ፎር ሴልስ። ያለ ሬዚስታንስ ሴልስ የሚባል ነገር የለም። ሬዚስታንስ በጣም ኢምፖርታንት ነው ለሴልስ ማለት ነው። ሴልስ ማን ብዬ ነው የምለው አፍተር ሪጀክሽን የሚሸጥ ነው እንጂ ዝም ብለማ የወሰድክ መስጠት ከሆነ ዴሊቨሪ ጋይ ወይም ዴሊቨሪ ቦይ ልንል እንችላለን፣ ወይም ደግሞ ዴሊቨሪ ገርል ልትባል ትችላለህ ማለት ነው። ስለዚህ ፊር ኦፍ ሪጀክሽን አንዱ ስህተት ነው። የመጨረሻው ኖት ፎሎ አፕ ማለት ነው። ሴልስ ምን ይፈልጋል? ፎሎ አፕ ይፈልጋል። አሁን ያለንበት ውድድር ዓለም ነው። በዚህ በውድድር ዓለም ስትኖር ደግሞ ደንበኞችን ለመያዝ ምን ያስፈልጋል? ፎሎ አፕ ያስፈልጋል። ኢፍ ዩ ዶንት ፎሎ አፕ ዩር ከስተመርስ they will not care for your product ማለት ነው። ምክንያቱም ብዙ አማራጮች አሉ፣ ብዙ ወዮች አሉ የተለያዩ ፕሮዳክቶችን ለማግኘት ማለት ነው። ስለዚህ በኮምፒቲሽን ዓለም ላይ አንደኛው ፎሎ አፕ አለማድረግ ነው። በአጠቃላይ ከስተመሮችን ኦልዌይስ ፎሎ አፕ ማድረግ ያስፈልጋል። ፎሎ አፕ በጣም
የሴልስ ቤዚክ ሊያስተሳስር የሚችለው ፎሎ አፕ ነው። አንተ ፎሎ አፕ የምታደርገው ከሆነ በነገራችን ላይ ሰማው የተወሰነ ጊዜም ሊጠብቅ ይችላል፣ ደንበኛ ይመጣል ብሎ ማለት ነው። ስለዚህ ፎሎ አፕ ኢምፖርታንት ነው። በአጠቃላይ ሴልስ ሻጭ የሚሰሯቸው 5 ስህተቶች የማስባቸው እነዚህን ይመስላሉ። አብራችሁ ስለቆያችሁ አመሰግናለሁኝ። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ኮመንት በማድረግ አብሮነታችንን እናሳድግ። እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይ አስቀምጡልኝ። አመሰግናለሁ።